የኢትዮጵያ ንግድ ባንክ ከብዙ ማስጠንቀቂያዎች በኋላ አካውንት እየዘጋም እንደሆነ ማሳወቀ። ምን የኢትዮጵያ ንግድ ባንክ ብቻ ሁሉም ባንኮች በሚባል ደረጃ የዳሽን ባንክ፣ የአቢሲኒያ ባንክ፣ የአዋሽ ባንክ ሁሉም ባንኮች በአጠቃላይ አካውንት እየዘጉም እንደሆነም ተገልጸዋል። አካውንት እየተዘጋ ያለው በእነዚህ በ26 ሀገራት ውስጥ ሆናችሁ እንደዚሁም ደግሞ በእነዚህ በ26 ሀገራት ውስጥ አካውንት ከፍታችሁ ከሆነ አካውንታችሁ ሙሉ በሙሉ እንደተዘጋም በዚሁ ገልጽላችኋለሁ። እናም ይህ አካውንት እየተዘጋ ያለው ለምንድነው በምንስ ምክንያት ነው የሚለውን በዚህ ቪዲዮአችን አብራርተን እንመለከታለን። እንደዚሁም የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ ላይ አዲስ መግለጫ አለው እንደሚለውን እንመለከታለን። በተጨማሪም የአምሃራ ባንክ ሙሉ በሙሉ ስራ ማቋረጡን ገለጸ። ይህ ማለት ገንዘብ ማውጣት አትችሉም፣ እንደዚሁም ደግሞ የአምሃራ ባንክን ሞባይል ባንኪንግ እንደዚሁም ሱፐር አፖችን መጠቀም እንደማይቻል የአምሃራ ባንክ አሳውቋል። እናም የአምሃራ ባንክ ለምን አገልግሎት አቋረጠ፣ እንደዚሁም ደግሞ እስከ መቼ ድረስ ይህ መቋረጥ ይቆያል፣ በዚሁ ቻናላችን በዚህ ቪዲዮአችን እንቀኘዋለን። በተጨማሪም የምንዛሬ ዋጋ እጅግ በጣም በከፍተኛው እየተንቀሳቀሰም እንደሆነ መረጃዎች ያሳያሉ። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች ከምን ደርሰዋል በዚሁ ቻናላችን እንመለከተዋለን። ሰላም እንደምን አላችሁ፣ እንደምን ቆይታችኋል? እነሆ በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬን የምንዛሬ ዋጋና በተጨማሪም የባንኮችን የምንዛሬ ዋጋ ተመን እንደዚሁም የባንኮችን መግለጫና በተጨማሪም የግል ምንዛሬ ቢሮዎችን የምንዛሬ ዋጋ ተመን በዚሁ ቪዲዮአችን እንመለከተዋለን። በዛሬው ቅኝታችን በጥቁር ገበያ ሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል በዚሁ ቅኝታችን አብረን እንመለከተዋለን። ቤተሰቦች አሁን ከባንኮች የተላለፈው መግለጫ እንመለከታለን። እንደዚሁም በየትኛው ሀገር የተከፈቱ አካውንቶች ናቸው የተዘጉት እንመለከታቸዋለን። የኢትዮጵያ ንግድ ባንክ ከዚህ በፊት እንዳሳወቀው በተደጋጋሚ ለህዝቡ እንደገለጸውም ከሆነ የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት አድርጉ እያለ በጣም በተደጋጋሚ ለህዝቡ እያሳወቀ ነበር። የኢትዮጵያ ንግድ ባንክ እንደገለጸውም ከሆነ ግንቦት 6 አካውንት እንደሚዘጋም እንደዚሁም ደግሞ ግንቦት 6 የሚዘጉት አካውንቶች የነዚህ የ26 ሀገራቶች አካውንት እንደሆነ እንደዚሁም ደግሞ ሰኔ 30 የሚዘጉ አካውንቶች አሉ። በአጠቃላይ የኢትዮጵያ ንግድ ባንክ አካውንታቸውን የፋይዳ መታወቂያ ጋር ኮኔክት ያላደረጉ ማለት ነው። የነዛ አካውንቶች ደግሞ ሰኔ 30 ሙሉ በሙሉ እንደሚዘጋባቸው የኢትዮጵያ ንግድ ባንክ አሳውቆ ነበር። እናም ቀኑም ደረሰና የኢትዮጵያ ንግድ ባንክ አሁን ላይ አካውንት እየዘጋም እንደሆነ መረጃዎች ያሳያሉ። እናም በዚህ ሰዓት የብዙ ግለሰቦች አካውንት እየተዘጋም እንደሆነ ተመልክተናል። እናም ቤተሰቦች ሀገራቶቹ የት ናቸው እንመለከታቸዋለን። አሁን በዝርዝር እንቃኛቸዋለን። ሐረር፣ ድሬዳዋ፣ ጎንደር፣ ባህር ዳር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ፣ ሆሳዕና፣ ወራቤ፣ ቡታጅራ፣ ወልቂጤ፣ አዲስ አበባ፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላና አሶሳም እንደሆኑም ተገልጸዋል። በእነዚህ ሀገራት ውስጥ የባንክ አካውንት የከፈታችሁ እህትና ወንድሞቻችን እንደዚሁም ደግሞ የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ያላደረጋችሁ እህትና ወንድሞቻችን አካውንታችሁ ሙሉ በሙሉ እንደተዘጋም የኢትዮጵያ ንግድ ባንክና ሁሉም ባንኮች ያሳውቀዋል። ይህንን እርምጃም እንዲወስዱ ያደረገው የኢትዮጵያ ብሔራዊ ባንክም እንደሆነም ተገልጸዋል። እናም እህትና ወንድሞቻችን የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ካላደረጋችሁ በፍጥነት ኮኔክት ብታደርጉ በጣም አሪፍ ነው ብዬ አስባለሁ። አለበለዚያ አካውንታችሁ ዶርሜት ይሆናል ማለትም አካውንታችሁን ማንቀሳቀስ አትችሉም ማለት ነው። እንደዚሁም ደግሞ በውጭ ሀገራት ያላችሁ እህትና ወንድሞቻችን ደግሞ ለእናንተም የወጣ መግለጫ አለ። እሱ ምንድነው እንመለከተዋለን። በውጭ ሀገራት የምትገኙ እህትና ወንድሞቻችን በእናንተ ላይ ግዴታ አይደለም። ነገር ግን ይህ ነገር የሚሆንላችሁ በህጋዊ መንገድ ሄዳችሁ እህትና ወንድሞቻችን ብቻ ነው። እናንተ አካውንታችሁ እንዳይዘጋባችሁ በቀላል መንገድ ማስተካከል የምትችሉበት መንገድ አለ። እሱ ምንድነው ካላችሁ እንመለከተዋለን። እናንተን ወደ ውጭ ሀገር የላካችሁ ወኪላችሁ አለ። እሱን እናንተ የባንክ አካውንት የከፈታችሁበት ባንክ በመሄድ ማለትም የኢትዮጵያ ንግድ ባንክ ከሆነ የኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ እናንተ ውጭ ሀገር እንደምትገኙ ማለትም ውጭ ሀገር እንደምትኖሩ የሚያሳይ ሰነዶችን ይዞ እዛ በመሄድ ለነሱ ሰነዶችን በማሳየት እናንተ በውጭ ሀገር እንደምትኖሩ ካረጋገጡ በኋላ የዛኔ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ማድረግ እንደሌለባችሁ እንደዚሁም ደግሞ አካውንታችሁ ላይ አንዳንድ ችግሮች ቢያጋጥማችሁ ለራሱ ከዛ ሆናችሁ ሙሉ ነገር መጨረስ እንደምትችሉ በዚሁ ገልጽላችኋለሁ። ነገር ግን በህገ ወጥ መንገድ የሄዳችሁትና ወንድሞቻችን ደግሞ እናንተ የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት የምታደርጉበት መንገድ ካገኛችሁ ኮኔክት ብታደርጉ በጣም አሪፍ ነው። እንደዚሁም ደግሞ
መንገዱን ካላገኛችሁ ደግሞ ያለው አማራጭ አካውንቱ ላይ ያለው ገንዘብ ዝም ብሎ ቢቀመጥ በጣም አሪፍ ነው። በዚሁ አንድ ነገር ገልጽላችኋለሁ። ከነዚህ ከ26 ሀገራት ውጭ ከሆናችሁ እናንተ የከፈታችሁበት ሀገር ማለት ነው የእናንተ አካውንት ዶርሚኔት ወይም ደግሞ አካውንታችሁ የሚዘጋው ሰኔ 30 እንደሆነ በዚሁ ገልጽላችኋለሁ። ሰኔ 30 ከመድረሱ በፊት አካውንታችሁ ላይ ያለውን ገንዘብ ማውጣት ከቻላችሁ ብታወጡ በጣም አሪፍ ነው። እንደዚሁም በአጠቃላይ አካውንታችሁ ያልተዘጋ እህትና ወንድሞቻችን የባንክ አካውንታችሁን ኮኔክት ማድረግ ከከበዳችሁ ማለትም ከፋይዳ መታወቂያችሁ ጋር ማለት ነው እናንተ ገንዘባችሁን ቶሎ ብላችሁ ብታወጡ በጣም አሪፍ ነው። ምክንያቱም እናንተ የሚያጋጥማችሁ ነገራቶች ስለማታውቁ ገንዘባችሁን አውጥታችሁ ብታስቀምጡ በጣም አሪፍ ነው ያስባሉ። እናም ቤተሰቦች የኢትዮጵያ ንግድ ባንክና የተለያዩ ባንኮች እንደዚሁም በአጠቃላይ የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ ይህን ምስል ነበር። አሁን ደግሞ የአምሃራ ባንክ ያሰማው መግለጫ እንመለከታለን። እስከ ቪዲዮ መጨረሻ ቪዲዮ ላይክ ያደርጋችሁ አብራችሁን ቆዩ። የአምሃራ ባንክ እንዳሳውቁም ከሆነ ከትናንትናው ዕለት ጀምሮ ማለትም ከግንቦት 7 ጀምሮ ሙሉ በሙሉ የአምሃራ ባንክ ስራም እንዳቆመም ገልጸዋል። የአምሃራ ባንክ እንደገለጸውም ከሆነ ይህን ያደረገበት ምክንያት ሲስተሙን የበለጠ ለማሻሻል እንደሆነም የአምሃራ ባንክ ከዚሁ መግለጫው ጋር ያሳውቀዋል። የአምሃራ ባንክ መቼ ነው ስራውን የሚጀምረው ካላችሁም ከግንቦት 9 ጀምሮ ማለትም ከነገ ጀምሮ ስራ እንደሚጀምርም የአምሃራ ባንክ በዚሁ መግለጫው ጋር አሳውቀዋል። እናም ቤተሰቦች የአምሃራ ባንክ አካውንት ያላችሁ እህትና ወንድሞቻችን በዛሬው ዕለትና በትናንትናው ዕለት እንግዲህ ምን ነገር አካውንታችሁን መጠቀም እንደማትችሉ የአምሃራ ባንክ አሳውቋል። እናም ከነገ ጀምሮ አካውንታችሁን ሙሉ በሙሉ መጠቀም እንደምትችሉ የአምሃራ ባንክ በዚሁ መግለጫው ጋር ያሳውቀዋል። እናም ቤተሰቦች ይህ መረጃ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅቶ ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ሐሳብ በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋም 185 ብር ከ12 ሳንቲም የሚተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18512 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ59 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 157 ብር ከ68 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ96 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 157 ብር ከ04 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ30 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 176 ብር ከ76 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 215 ብር ከ34 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 21534 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 235 ብር ከ60 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23560 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 134 ብር ከ61 ሳንቲም እየተመነዘረ ሲሆን 100 ካናዳ ዶላሮች ደግሞ 13461 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 247 ብር ከ12 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24712 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 210 ብር ከ55 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 214 ብር ከ76 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 204 ብር ከ28 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 208 ብር ከ36 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋ 231 ብር ከ05 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 235 ብር ከ67 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 599 ብር ከ93 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59993 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 570 ብር ከ06 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 517 ብር ከ20 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረ
እየተመነዘረበት ያለው ዋጋም 50 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5041 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 44 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ98 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ92 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ76 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ32 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4932 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም ከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ16 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ02 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ03 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ85 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ65 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ58 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48138 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 261 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 26110 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 489 ብር ከ94 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48944 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 63 ብር ከ47 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6347 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃና እንደዚሁም አዳዲሶቹ መረጃዎች ይህን መስሉ ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።